ክብርሽን ጠብቂ። እኛንም ነው ክብራችንን የምታሳጭን። ስለዚህ ስናወራ ሲጀመር ተነሺ፣ እንደማንም ስራ ግቢ፣ ስሪ። አንቺ አሁን እርድና ነው ቢጫ ቀብተሽ ጸጉርሽን፣ ከዛ በኋላ ደግሞ እንደዚህ አይነት ቁርጥ የቆረጥሽው። በቀደም ልደበድበን ነው የመጣሽው የተባልሽው በዚህ አረካትሽ ነው። ከላይ እስከታች ተወጣጥረሽ የሀገሪቱ ስርዓት ነው ይሄ። ሰበር ያለ የሴት ልጅ ባህሪ ይኑርሽ። ሲጀመር ወንድ ልጅ እንዲፈልግሽ እንዲህ ተወጣጥረሽ የት ነው የሚመጣው ወንዱስ? ሴት ሽተች መቀባባት እኮ አይደለም፣ ወይም ጸጉር ማቆም አይደለም። አንቺ አትራክት ማድረግሽ ነው፣ እያስፈራራሽ ነው። ተነሺ፣ እንደ ሰው ልበሺ፣ ውጪ፣ ስራሽን ፈልገሽ ግቢ። እያንዳንዷ ቀን የምታቀጣት ገንዘብ እየከፈልሽባት ነው። ለመንግስት ይግባሽ፣ ስሪ እና ራስሽን አኑሪ፣ ቤተሰብሽን አስተዳድሪ። ያወጣሽውን የከሰርሽውን ነገር መልሺ። እንዲህ በጣም ነው የሚያሳፍረው። በጣም 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 ወንድ ልጅ አምጡልኝ ብሎ እዚህ ጋር መምጣት። የበላሽ ብር ተበልቷል፣ አለቀ፣ ተበልቷል። ማንም በህይወቱ ይከስራል፣ ከስረሻል፣ አለቀ። ስንት ነጋዴ፣ ትልልቅ ነጋዴ ይወድቃል አይደለ እንዴ? አንቺ አንድ ጎረምሳ አጣሽና 77 ጎረምሳ ይመጣል። ሴት ምሰይ። ይሄ ፍንዳታውንሽ እንደዚህ ቦምባርድ መስለሽ የምትወጪው ሰበር በይ። ግቢና 1 ወር ማዳም ቤት ብትሰሪ ራስሽን ሌላ ሰው አድርገሽ ትወጫለሽ። ጭንቅላትሽን አሳሪ። ከዚህ በኋላ ጥፋተኞች የምትሆኑት መሲ፣ ሳሪ፣ አይዞሽ እዚህ ጋር ሹሩሩ ብትሏት መዲ አይገባችሁ። አዳምጪ፣ እንክፈልላት የቤት ክራይ እንደተባለው 50 ቢሆን አጋጭተን እንክፈልላት የቤት ክራይ። የደላላ 200 እንደገና አጋጭተን እንክፈል። ትግባ ስራ። ከዚህ በኋላ አናቃትም፣ አታቀንም። ሌላውንም በርታ፣ ነገ ተንዘላዝለህ ና ነው የምትሉት። ሲጀመር መከፈት የሌለበት ቻፕተር ነው፣ መወራት የሌለበት ነገር እዚህ ጋር። ስንት አማርኛ የሚሰማ አረብ አለ። አታዋርጅን፣ አታቃይን እኛንም። እሺ እንረዳለን፣ ምንም ችግር የለም። የተቸገረ እናግዛለን። ጭንቅላትሽን አሰሪ መሲ። ከዚህ በኋላ ሱቅሽ ብትመጣ አንቺም ላይ እሷም ላይ ነው ፖሊስ የምልከው። እኔ መሲ ተወየሽም ይህንን ልክ ሙዲት ያለችሽን የተናገርኩት በህዝብ ፊት። ከዚህ በኋላ አይመለከትሽም። አንደኛ እናንተም ክብር ይኖራችሁ። መሲ አንዳንዴ ክብር የሴት ታዋርዱ። እንደዛ አይነት ቅሌታም ሴቶችን የሙሙ ተያዘብኝ ወንድ አፍቅሬ እንደዚህ እያለች እየተንዘላዘለች የምትመጣን ሴት መጀመሪያ ተስማምታ ላደረገችው ነገር መሲ በሰብአዊነት ነው መጀመሪያ የተረዳችው። አለቀ። ከዚህ በኋላ ፊት ስላየች እኮ ነው ደግማ የመጣችው። ፊቷን አጥባ ሲጀመር አለባበሷን ይው፣ ስታይሏን ይው፣ አወራሯን ይው። ልናረጋት እኮ ሞክረናል ብዙ ጊዜ በተደጋጋሚ። እኔም ሰፖርት ልናረግ ይሄ ነገር ግን ደግሞ ሚዲያ ላይ እየወጣ እኛ ችግርም ስራ መስሪያ አጥተናል። ስለዚህ ለአንዴና ለመጨረሻ ጊዜ መሲ ቋጪ፣ እዛ ቦታ እንዳትመጣ ደግመሽ። ሲጀመር ስራ ቦታችን አትምጡ። እኔ ቤት ከዚህ በኋላ አንድ ሰው ስራ ቦታ ላይ እንዳይመጣ በቃ አለቀ። የላይቭ ስራ የሚሸጥበት አለ። 10 ሰዓት ላይ ወጥተን እናግዛቸዋለን ብዬ ተናግሬያለሁ። አስቸኳይ ነገር ካለ ግን ስራዬን አቁሜ አግዛለሁ። በቃ ተናግሬያለሁ። ስለዚህ መሲ ጠዋትም ነግሬሻለሁ፣ ውሳኔሽ አንድና አንድ ነው። ስራ የምትገባ ከሆነ የሆነች ልጅ 200 ብር አንድቹ እሰጣለሁ ብላለች። 200 ብር ልስጥ፣ ኢጃዛ ቤት ትክፈል፣ ትግባ፣ ስራውን ፈልጋት ስራ። ያለበለዚያ በድጋሚ እንዳትመጣ። በቃ አለቀ። እኔ ብራምጡ፣ መልሱ፣ ውሰዱ፣ ቀልሱ የምልበት ታይም የለኝም። አለቀ በቃ። ልጁ ቤተሰብ ካለ ዘመር ካለ የሀገር ልጅ ካለ ለእነሱ አስተላልፋችሁ ጸበል የሚያስፈልጋ ከሆነ ጸበል እንድትጸበል። ከዚያ በኋላ ልብስ ተገዝቶላ ፀጉሯን ተላጭታ ወደ ስራ የምገባበትን ነገር ልጅቱን ትሪትመንት አድርጓል። ዝም ብላችሁ ከመልቀቃችሁ በፊት ማለት ነው። ከዚያ ውጭ ግን እንደዚህ አይነት አጀንዳዎችን አታስተናግዱ። አንደኛ እናንተም ሴት ልጆች ናችሁ፣ ክብር ይኖራችሁ። ማለት ይህ ሙሙይ ስንት ዓመት ይወራል ስለዚህ ጉዳይ፣ እንዶ ስንት ዓመት ተዋሩታላችሁ። የእውነት ነው የምልሽ። ስንት የተቸገረ ሰው ባለበት አገር ላይ ተቀምጠን እነዚያን ሰዎች መርዳት ሲገባችሁ ወንድ ልጅ አፍቅራ ወንድ አንዱ ጥሉኝ እያለች የምታላዝን ቤተሰብ ስሪ ብሎ ልኳት አረብ ሀገር እየተንቋልላለ ቦዘኔ ይህን ያክል ጊዜ እንትን ማለታችሁ በጣም ያሳፈራል። የእውነት ነው የምልሽ መሲ። አንዳንዴ የምታስተናግዱትን ሰው ለይታችሁ ወቁ። አንድ አብዲ አንድ ሁላችሁም አሁን እኔ ላይ መፍረድ ጀመራችሁ እንዴ? ወዴት ነው የምትሄዱት? ወደፊቱ ነው እየፈረሩ ሳይሆን ወደፊቱ እንደዚህ አይነት ሰዎችን አታስተናግጅ ለማለት ነው። ይቅርታ መሲ አትበሉ። በመጀመሪያ ደረጃ መሲ የማትሉበትን ምክንያት ደግሞ ልንገራችሁ። እች ልጅ እዚህ ሱቅ ስትመጣ የህግ ጉዳይ ታሜ ልታወራ ነው የመጣችሁ። መጀመሪያ ሄደችው ሳሪ ጋር ነው ሎኬሽን የተቀበለችው። እዚህ መጣ የህግ ጉዳይ ልታይ ነው መጣች።
ዛሬ እንደምትሞትና እዚህ በረጋ ታንቄ እሞታለሁ ብላ ስትል ፖሊስ ጋር ደውያለሁ። ኦኬ ፖሊስ ጋር ደውያለሁ። ከሱቄ ውጪ ብዬ ልደበድባ ስል ታያሉ ውጪ አትወጣም። ስለዚህ እኔ ገድዬ እኔ ወንጀል ውስጥ እንድገባ ነው የምትፈልጉት? ውጪ ብያት ካልወጣች እኔ ግንባሯን ሰንጥቄ ሱቄ ላይ መጣሽ ብዬ እኔ ወንጀል ውስጥ እንድገባ አሁን በሰው ፊት አስወጪ። ግንባሯን እላታለሁ። ችግር የለብኝም። በሰው ፊት አስወጪ መሲ፣ በሰው ፊት አስወጪ። በቃ ካላስ ከራስሽ ላይ ይውረድ። 200 ብር የምትፈልግ ከሆነ የኢጃዛ እሰጣለሁ ያለ ሰው አለ። እንስጣት ትውጣ። በቃ አስወጪ። በቃ አለቀ መሲ፣ በቃ አለቀ። ከዛ ደግሞ አከራይ መታለች። አንድ ድስ ትሰጣታለች። ትሂድ እሷ ጋር። እቺ ልጅ የምትቀይረው ፓንቱ እንኳን የለም። ጠረኗ መሲ እኔ እኮ ከመንገድ ላይ እኮ ነው እኔ የሚያገኘዋት። የራሷ የሀገሯ ልጆች አስወጥተው እኮ እኔም ለእርዳታ ነው ያመጣዋት። እኔ ምን ብዬ ነው እሞታለሁኝ እታነቃለሁ እያለችኝ የቤት ገብታ ራሱ አልወጣም ብላለች። አሁለታ እኔ ምን ብዬ ነው ድጋሚ የማስቀምጣት እንዴ? ለፖሊስ ራሱ ልስጥሽ ስላት እኮ እምቢ ብላኛለች። ህፃን ልጅ አለ ሌሊት ያማታል። እኔ ምን ብዬ ነው የማስቀምጠው እንዴ? ለእኔ ምዘኑልኝ እንጂ እንዴ እኔ አልፈልግም። እስከ ዛሬ የከፈልኩላት ራሱ የረዳኋት በቂ መሆንሽ ያውራ የግሮም ሰው ፎቶ ታያለች። ሄጆጂ በቃ እንደውም ከሱ ቀኝ ሄጆጂ ንቀት አይደለም ማማ ውሻ እዚህ ያወራት የሸርሙጣውን ወንድ ፎቶ ታያለች። ሄጆጂ ከሱ ቀኝ ሄጆጂ ወጪ ከሱ በቃ ወጪ አስወጫት። ተረጋጊ ያወራት ፎቶ ነው የምታየው። ነውጪ ከዚህ ወጪ አስወጫት። በቃ አስወጪ። በቃ አለቀ። አስወጪ። በቃ አለቀ። ካላስ ነገር እጅ ቃል አውጭና ቃል መሲ ይኸውልሽ ልንገርሽ፣ ልብሽን አይታ እኮ ነው። ልብሽን አይታ ነው እሷ። ይሄን ቻርጀር ስጫት ላይ ኪያ ምልሽም በያት። ይሄ መታነቂያ ነው ብለሽ ስጫት። እንኪ ስጫት ኪያ እንጂ መታነቂያ ነው በያት። ልብሽን ስላየች ነው እንዲህ የምትሆነው። አሁን ዝር አትልም። አለቀ። ትሙት የፈለገችበት ትድረስ። ፊት ስለተሰጣት ነው እንጂ የሚሞት ሰው ልሞት ነው አይልም ሲጀመር። በቃ ካላስ ኮታሽ በቃ አለቀ። ይሄን አጀንዳ ዝጊ። በቃ እነ መዲንን እናመሰግናለን። እግዚአብሔር ይስጥልኝ ስለመጣችሁ። ምንም ባላደረገች ልጅ መዲን ምን አለች? ሳይድ ይዘውብኛል ያኛው የነሱ አገር ልጅ ስለሆነ ብላ መጣች። ኖ አይደለም፣ ተረጋጊ። ኢቭን መዲን ነይ እራሷ ናት መዲ አሳዝናት ከዛ ድረስ የመጣችሁ። ስለ አካባቢ እንኳን አላወራችም። ሁሉም ላይ ስም ለድፋ ወንዱን አምጪ ትለኛለች። ሲሸከሽካት መሲ እያለ ነው የሸከሸካት። ህሊና ውስጥ እኔ ነኝ እንዲ ያለሁት። እኛ እያወራናት የእሱን ፎቶ ከፍታ ታያለች። ይሄ ንቀት ነው። እናቴ ትሙት ንቀት ነው። እኮ በቃ ወጣ የለም ካላሳጀዳሽ እዚህ ጋር ቆማለች። ፖሊስ ጥሪ። በቃ ፖሊስ ጥሪ። ነሲ ፖሊስ ጥሩና ሲዛቸዋት ወደ ሀገሯ ካልገባይ ልጅቷ አሻትልም። እኔ የምነግራችሁ ስሙ። እዚህ መታወጣ ምትል አዳምጡ። መኪና ውስጥ እገባለሁ። እኛ እያወራናት የመኪና ጎማ ውስጥ እገባለሁ እያለች ነው። ደውይ ፖሊስ ጋር እኛ እንደምንሆነው እኔ መቤቴን ሰውነቴን ሁላ መቆጣጠር እያቃተኝ ነው። ይሄድ ከዚህ ጋር በዚህ ሱቅሽን ዘግተሽ ሂጂ። አንድ ነገር ብትሆን ይሄ ማህበረሰብ ለምን ዘጋለሁ? ሳሪ ለምን ዘጋለሁ? ትውጣ ዘጋለሁ። እሺ በቃ አትረጋጉ። እሺ አትረጋጉ። ሳሪ ሲባል ይብስበታል። ታይ ነገ ተገብቶ ደግሞ እናንተ እንደዚህ ባታረጓት ኖሮ ነው የሚለው። ታይ በቃ ታይ። እስቲ ዞር በይ ኪያ። አልጠጣም ውጪ። አንቺም ካጠገቤ ዞር በይ። ካላስ በቃ ውጡልኝ። ጥሪው ያከራዩ መሐመድን ጥሪው አረቡን ጥሪው። ቀኑን ሙሉ ስታቃጥለኝ ዋለች። ሳሪ እዚህ ጋር ስታስታውቁ አለች። ሂጅ ወደ ቤትሽ ተፈልጎ ጃዛ ቤት ሂጂ፣ ወንዱን አምጪ ትለኛለች። ወንዱ
ማናባሽ ነው ክፉ? ውጪ ከዚህ ቆሻሻ አንቺ ቅማላ እከካ ሰው ማትተጋበዝ ደግሞ ምናባሽ ማመጫለሽ ከዚህ እበት አንቺ ኪያ እናታችሁ ድንጋይ ትብላ። ዛሬ ቅርብ ያለ ሰው የለም እሷ ጋር በጣም ነው የሚያስጠላው። ማርያም ከጧት ጀምራ ነው ከእሷ ጋር መከራዋን እንደዚህ ስትብለን ሆነችባት እኮ ደግሞ አሁን ጠዋት ልትሆንባት እኮ ነው። ትዕግስተኛ ነች። እመቤት ኤፍራት ሙት ነው የምልሽ። እቺ ልጅ በዚህ አጋጣሚ የሆነ ነገር እንኳን ብትሆን መሲናት እናንተ ናችሁ እንደሚባል አምሹር እርግጠኛ ነኝ እኔ ስለማት ነው። በቃ ስለዚህ መሄድ ካለባት የምትሄድበት ቀስ ብሎ ሂጂ ብሎ ማሰናበት ብቻ ነው። አረጋሽ ትሻው ምን ታርጋት መሲ ማለት አንቺ ሰይጣን ነች ሳለችም እዚህ ሱቅሽ ጋር ደግሞ ሞተው እኮ ነው ከጠዋት ጀምሮ አማሪ ፖሊስ ተሪ አንቺ ፖሊስ ማጣሪ በምክንያትሽ ምንድን ነው ያምሻል? አንቺ ልጅ ደሟን ነው ማፈሳት ነገ ተመልሶ አንቺ ላይ ችግር እንደሚፈጠር ወቂ ፖሊስ ተሪ ውጭ ብያለሁ። ልትወጣ አልቻለችም። ሄጂ ብያለሁ። ልትሄድ አልቻለችም። እኔ በርጋ ደግሞ ሞታ እኔ ዋጋ መክፈል አልፈልግም። ፖሊስ ጥሪ እንዴ! አንቺ ችግር መፍጠር ትፈልጊያለሽ እንዴ? እሷ ሆይታውን ነው የምትፈልገው። ፖሊስ ጥሪ መሲ እንዴ! አንቺ ፖሊስ ለመጣለ ምንድን ነው የምትፈልጊው? እንዴ የእሷም ጥቅም መሲ ፖሊስ ጥሪ እሷን የሚጠቅማት ፖሊስ ነው። አለቀ በቃ። ወዳጥሎ ይመልሷታል ደህና አድርገው። ታሜ ምን ያደርጋል? ምንም አያደርግም። ታሜ ለምን ምን ያደርጋል? መሲ እኮ ባለ ሱቅ ናት። በኋላ ነገር ደግሞ ተመልሶ እንዳይቀጣው ሁሉም ወይ የሚለው አሁን እዚህ ነው። ስባት አሁን እሷ መሲ ላይ ነው የሚፈርዱት። በእርግጠኝነት ምን መሲ ብቻ ሁላችንም አይቀርልንም። እያንዳንድ ስም ነው የሚያጠፉ ስለማጥፋት ነው። ወይ እኛ ስማችን ላይ አምር። ስለዚህ በቃ መፍትሄው ፖሊስና ፖሊስ ነው። ፖሊስ ተጠርቶ ተይዛ መሄድ ነው። ሲፈልጉ ይሸኟት፣ እንደፈለጉ ያልኳት እነሱ። አንዬ እኔ መጥራት አልችልም። እኔ የት ነኝ? መሲና መደወል ያለባት መሲነች መደወል የምችለው እሷ ሎኬሽኑ መስል ህይወቷን ታተርፋለች። ሁለተኛም እኛም ሰላም እንሆናለን። ያለበለዚያ ግደይ በዚህ ሁኔታ የሆነ ነገር ብትሆን እንደው ኤፍራት ሙት እናንተ ናችሁ የገደላችኋት ነው የሚሉት። እኔ ስለማውቅ በቃ ካላስ በስ ከቅርብ ያለ ከመሲ ጋር ቅርብ ሱቅ ያለው ማለት ቅርብ ያለ ሰው የለም። ማንም አጠገቧ ልንረዳ ሞከርን፣ አልቻልንም። በቃ አልቻልንም። በስ ግን እኛ ግዴታ አለብን። ሰው ልታሳብዱ ነው እንዴ? ሶል ምናምን ይሄዱለት ደባለችው ፈተና ኪያ ዛርሴ ማለዛ እስኪ ደውዬ አክስቴ ላይ ኪያ ይሄድላት ማርያምን እንደማገነፈለው ከሆነ ይሄድላት የማይፈረደው እኮ ለዛ ነው። ማርያምን አሁን ደግሞ ሌላ ውስጠው ስለማስገባት ነው እንጂ ወዳችሁ አይደለም። ማርያም ማንም እንትን አይደለሽም። አሁን የሆነ ነገር ብትሆን እንዳለ ይደመድማሉ። ተስፋ ቆርጣ ከተቀጠቀጠች በኋላ ከዛ እኔ ከተያዝኩ በኋላ ነው ዳሜ ምን ሆነሽ? ኦኬ አንዴ ሙኒትን አገናኝ ማሚ እሱ ላይ ሆኜ እኔ ይዣቸው እመጣለሁ። ፖሊሶቹ ለምንድን ነው ይዘሽ የምትመጪው? ደውዪ ሌላ ቁጥር ነው የሚሰጡኝ ፖሊሶቹ። ይዤ እመጣለሁ። ሱቅ ውስጥ መስራት አልቻልኩም። እየመጣሽ መሞት አለብኝ። እንደዛ አይደለም ስትነግሪያቸው፣ ይኸውልሽ ንገሪያቸው። ተረጋጊና ደውዪ። ሱቄ ውስጥ እየገባች ነው ስትያቸው ይመጣሉ። የሚሉት ለሌላ ኬዝ ነው። አንቺ ሌበር ኬዝ ነሽ እንዴ? ሌላ ነገር የሚሰጡ መሲ እንደው በመድኃኒዓለም ላይ ቡናት ሊዝግ ውጪ። ምንድን ነው የምትይኝ? ዝጊውና ውጪ። ላይ ውጪ፣ በእናትሽ ውጪ። ነገ ጠዋትን የሆነ ነገር ከሆንኩ በኋላ ማናችሁም አትደርሱልኝም። እች ልጅ እዚህ ጋር ከሞተች እኔ ነኝ ጨለማ ቤት ውስጥ ለምን እንደ አንቺ ገፈተርሻት እንዴ? ምን ሆነሻል መሲ? ስለዚህ አንቺ ተረጋጊ። ናይ ደውዪና ሱቄ እየገባች አስቸግራለች ድረሱልኝ በይ። እሺ ልምጣልሽ እንዴ? እዚህ ጋር እኮ ነው። ተረጋጊ። ኧረ እኔ ጨለማ ውስጥ ዋጋ ከከፈልኩ በኋላ ተረጋጊ። ልምጣልሽ መሲ፣ ልምጣ። ማንም የለም አጠገብሽ።
ጉቺ ሂጂላት፣ ማንም የለም። ጉቺ እነመድላሉ እነመድላሉ ግን ሂጂላት ጉቺ። በዚህ ብትረጋጋ እኮ ሁሉም ነገር ሰላም ይሆናል። ለሰዋት ነው ያሉት መኪና ውስጥ ልትገባ ካሜራ ቢታይ ነኝ ዋጋ መጣው ዘጠኝ 99 እንደሆን ብሎ እያወሩ ነው። በቃ ካላስ ነሲ የተረቀቀ አትምጡ እናንተ ሸርሙጣ ሴቶች ሱቅ አትምጡ። እናንተ ግማታም ትላም ሸርሙጣ ሴቶች ሱቅ አትምጡ። እናትሽ ጥርሷ ትርገፍ። አንቺ የሴተኛ ዳሪ ልጅ ነው። ውጭ ከዚህ እንዳንቺ አይነት የሴተኛ ዳሪ ልጆች ናቸው። ላይቡ ዝጊ። በቃ ነው የመጣው። ላይቡ ዝጊ። ካላስ ዝጊ ላይቡ። ካለ ጠጭሽ አይዞሽ የኔ እናት ይመጣሉ። ካለ ተውስ ውስጥ ያፋት የትም እንዳት ሰው ልርዳ ባልኩኝ እኔ ዋጋ ልክፈል። ናሶል ዝጋው ላይ ምን አስለቀሰሽ? ናሶል ልርዳ ባልኩኝ ምንም ባላል። አንቺ ለምን ታለቅሻለሽ? ውሃ ስጣት። እሺ ሶልዬ ውሃ ትጠጣ። ውሃ ስጣት። እዛ ነው ሌላ ቦታ እሱን እኮ ነው የምለው። ውሰዱልኝ። እኔ አልፈልግም። እኔ አላማ አለኝ። እሺ ቻው። እሺ ቻው። ወጣች። አኪ ልብሱ የለሽም። በቃ ደህና ሁኑ። ደህና ሁኑ።